ይሄኛው ለምን ልቀስ እነሱ ነው እንደዚህ we could say no, stay where you are. I don't think አደራ ብሎ በጎቹን እንዲጠብቅ የታዘዘው ካህን ወይንም እረኛ ተብሎ በእግዚአብሔር የታዘዘ ካህን ለሁለት ከፍሎን ቤተክርስቲያናችን ተዘግቶ እየተሰቃየን ያለን ዘመን ጊዜ ታሪክ ይቆጥራል። ብዙ ነገር አለ። አንፈልግ አንወድ መጀመሪያ ዘጉ እንደገና ደግሞ አሁን እንከፍሎ ያው ሌላው ቢቀር ጠጋ ብለው እንኳን ይርቅ ነገር አላመጡ ቢሆንም እነሱ ይሄንን በደሉን እናንተ አሁን በአሁኑ ሰዓት ባለንበት ሰዓት በተቻለ መጠን ውስጧል ያቁስል በትዕግስት ቁጣን በጣም ቻሉት ለምን በተበሳጨን ቁጥር የምናረጋውን አናውቅም መቼም ሰው ሲበሳጭ ብዙ ነገር ያረጋልና ቁጣውን ቻሉትና ችሎታ ካለ ጸጥ ካለ እናሸንፋለን ግን መራበሽ ካለ አካባቢው ይረበሻል እነሱም ይረበሻሉ ቁጣው እየገፋ ከመጣ እነዚህ ሰዎች ከኛ ጋር እንትን ይላሉ ብለው በመሃልም ደግሞ አንዳንድ ወንድሞቻችንን ወደ ወንጀል ውስጥ ሊከቱ ይችላሉ እነዛም የሚፈልጉት ይሄንን ነው የተባለውም ይሄ ነው ስለዚህ በተቻለ መጠን እንዲሁ በቁጣት አሁን ሳይ አንዳንድ እንቅስቃሴ ደም ስናነጋግር ቆጣ የማለት ባህሪ ያለን እንቻል ያስታርገን ምክንያቱም ገና ረጅም ዘመን አለና ቻል አርጉ ታገሱ ለማለት ነው እግዚአብሔር አምላክ ትዕግስቱን ይስጠን አሜን እግዚአብሔር አምላክ የሰላም አምላክ ሰላም
ችግር የለውም እኛ ቦታችን የኛ የቤተ ክርስቲያን አባላት ለመሆናቸው በማሳየት በ28 ቀንም ጌታችንን የወለደችበት ነው። በ29 መድኃኒታችን ኢየሱስ ክርስቶስን የወለደችበት ነው። በጥር 21 ቀንም ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገና ስሟን ለጠራ የምህረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚህ ወር በ21 ቀንም የምትከብርበት ነው። መጋቢት በ21 ቀንም በዓሏ ነው። በዚህ ወር በ29 ቀንም መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ በ21 ቀንም በዓሏ ነው። ግንቦት በ1 ቀንም የተወለደችበት ነው። በዚህ ወር በ21 ቀንም በግብጽ ሀገር ደብረ ብዝማት በምትባል በተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየሀገሩ ሁሉ ይመጣሉ። እነዚህ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበርን ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በአምስት ዕለታት በፍጹም ትከበር ነበር። በአራተኛው ቀን ወደ ግብጽ ሀገር የገባችበት ታላቅ በዓል ነው። በዚህ ወር በ28 ቀን ልጇ የደረሰበት ወቅት ያለ ነው። በሰኔ 8 ቀን ለማንነት ልጇ ማለት ላይ ያተቀበል ነው። እኔና ቅንም ማርያም ሰበሰቡበት ጓዶቿን በመስራት ወደደበት 21 ቀን ጌታን ያከበረበት ቀን ነው። ሐምሌ 21 ቀን ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእነዚህ በክብርት እመቤታችን በዓላት በተባለ ሰንበት ነው። የእመቤታችን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነው አሉት። ሁለቱም ሴቶችም ታቦታት ያስጋል የሚከለክል ስርዓት አልተከተላቸውም። እመቤታችን ማርያም ተአምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችንም ሴቶችን ሁሉ ቢሆን ትባርካቸዋለች እና አምላክም በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላት እሑድ በተባለችን ሰንበት ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍጹም ዝምታ ይሁን፣ የምናገር አይኑር፣ የበረታ ቁሞ፣ የደከመ ተቀምጦ ይስማ። እመቤታችን ተአምራት ከማድረግ አስቀድሞ አራት ማዕዘን ይባል ብለን እዚህ መሀላቸው የቆም ነው። በመሀል ድልድይ ለመሆን ነበር እንግዲህ እዚህ መሀላቸው የቆም ነው። በአደራነት በጎቼን ጠብቁ ተብሎ የተሰጠውም ለዚህ ነው እና ዛሬ ወደ ውስጥ ባለመግባታችን ቅር እንዳትሰኙ ለማለት ነው። አንዱ ቅር እንዳትሰኙ፣ ትልቅ ነገር ነው የሰራ ነው። እግዚአብሔር የተመሰገነ ይሁን። ለክፉ ያላደረገን አምላክ የተመሰገነ ይሁን። አዎ ብንበሳጭ ብንጣላ ብዙ መከራ አለ አይደል እንዴ? በአይምሮም ደግሞ ረፍትም እናጣለን። ዛሬ ግን ተበድለናል፣ ግድ የለም። በእመቤታችን ደጅ በቀጽረ ግቢዋ ነው ያለነው። ምንም የጎደለብን ነገር የለም። እግዚአብሔር የተመሰገነ ይሁን። አገልግሎትም እየሰጠን ነው። ይብላኝላቸው ለነሱ አሁንም ሰላምን ለማውረድ የማይጥሩ አባቶች፣ የበጎቹ ጠባቂዎች፣ የመንጋው አደራ ተረካቢዎች። በጎችን ጠብቁ ሲል ዝም ብሎ በጎችን ለአውሬ ስጡ ሕዝቅኤል 34ን አላነበቡም ማለት ነው። እነዚህ አባቶች
ሕዝቅኤል 34ን አላነበውም። ራሳቸውን የሚንከባከቡ ለራሳቸው ክብር ለራሳቸው ስልጣን ብቻ የሚተጉ ሆነው እግዚአብሔር ስላገኛቸው በዚህ ሰዓት በነቢያት አድሮ ወቀሳቸው። ዛሬም የሚታየው እስራኤል ዘነፍስ የተባልነው ክርስቲያኖች ቤተክርስቲያን ማለት እኮ ክርስቶስ ደሙን ያፈሰሰላችሁ ህዝቦች እናንተን ነው። ያውም ደግሞ በዚህ በለንደን ለዘመናት ለ40 እና ከ30 ዓመት በላይ የኖራችሁ ከዛም ወዲህ እንደገና ባለፉት 3-4 ዓመታት ይህን ቤተክርስቲያን ለመግዛት ያልተደረገ ነገር የለም፣ ያልተለፋ ነገር የለም። ለፍታችሁ በላባችሁ አረጋውያን እናቶች አረጋውያን አባቶች ነገ መቀበሪያችን ነገ ገንዘቡንም ቢሆን ያስቀመጠ የኮፈን የእንትን መግዣ የከፈን መግዣ ይሆነናል ብላችሁ ያስቀመጣችሁን አውጥታችሁ ገንዘባችሁን ሰጥታችሁ የገዛችሁት ቤት ነው። ለመሆኑ እኛ እናንተ ያለኛ መሆን ይችላል? አይቻልም። ባለፈው ገና ሲዘጋ በሩ የተናገርኩት አንድ ነገር ነበር። 4 ነገሮች በአንድ ላይ የሚሄዱ ናቸው ብዬ። አራተኛው ክርስቲያኖች በሙሉ ከካህናት ጋር አንድ ላይ ሆነው መሄድ ነው። የክህነቱ ነገር እናንተም በ40 እና በ80 ቀን ከዛም በኋላ ከተጠመቃችሁ በኋላ የእግዚአብሔር ልጆች የእግዚአብሔር በጎቹ ተብላችኋል። እግዚአብሔር የተመሰገነ ይሁን። ስለዚህ ምን ይላል የዮሐንስ ወንጌል ቅድም የተነበበው የዮሐንስ ወንጌል ምዕራፍ 10 እውነት እላችኋለሁ ወደ በጎች በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴም ነው። እኔ የበጎች በር ነኝ ይላል ጌታ። እናንተም እንደዚሁ የበጎች በር በጎች ጠባቂ ሁኑ። ይህንን አላስተዋሉም ይላል። ስላላስተዋሉ እንደገና ሊገልጽላቸው ፈለገ ጌታ ለሐዋርያቱ። አላስተዋሉም። ይህን ምንድነው የበጎች በር አላስተዋሉም ይላል። ወረድ ሲል አላስተዋሉም። በሕዝቅኤል የተነገረው የበጎች በር በጎችን ትተዋቸው ለአውሬ አስበላችኋቸው የተባለው ነገር ሕዝቅኤል 34 እንደገና አሁንም ደግሞ ጌታ ደግሞት በጎች የሚለውን ነገር ስላላስተዋሉ ገለጸላቸው። ትርጓሜ ብዙ ጊዜ ካህን ይህን ነገር መተርጎም አለበት። ሁልጊዜ የምናገረው ነገር ነው። በግ እረኝነት ጉዞ ያሳለፈ አለ። በሚጠብቅበት ጊዜ በጎቹን አሰማርቶ ጥሩ ቦታ አድርሶ ሳር መልካም ቦታ ደረቅ ሜዳ ላይ ጥላቸው ወይም አውሬ እንዲበላቸው ያረጋል እንዴ? በእረኛ በጉን እረኞች ወይንም እረኛ በጉን ለአውሬ ለተኩላ ሜዳ ላይ እንዲቀሩ ያደርጋል? በሩንስ ይዘጋባቸዋል? እግዚኦ የማይደረግ ነው። በጋ ምንም ማንኛውም እረኛ ምን እንዲሆን አያረግም። ለዚህ ነው እኔ የበጎች በረኛ ነኝ አለ ጌታ። እኔ የበጎች በረኛ በበረሃ ውሃ ጠጥቶ ሳሩን አብልቶ ወደ ጉዞ በሚጓዝበት ሰዓት መንገድ እንኳን ሲመሽበት ዙሪያውን አጥሮ እሱ በበሩ ላይ ይተኛል። ምን ማለት ነው? አውሬ ቢመጣ ማንን ነው ይበላው? እረኛውን ነው። ለእረኝነት ጥበቃ እስከዚህ ድረስ መስዋዕትነት አለው፣ አደራነት አለው። ራሴ ይላኝ ስልጣኔ ይሙቅ ገንዘብ ላገኝ የእረኝነት ስራ አይደለም። በተለይ የክህነት ስራ በገንዘብ ላይ በስልጣን ላይ ካለ በጎቹ ከተረሱ አውሬ እንዲበላቸው ከተደረገ ይሄ ነው አሁን የታየው። በእውነት ሰላም አምጡ እስኪ ስለ ሰላም ቃል ተናገሩ። 4 ሳምንት እኔ መሀል ላይ ቆሜ እንከራተት ነበር። አንዴ በዛ አንዴ በዚህ ስል በእውነት ነው የምለው ግፍ ነው የተሰራው። እኔ አሁንም እናንተን ለመቀስቀስ እናንተ እንድትበሳጨው አይደለም። እነዚህ ወንድሞች አሁንም እንድመከሩ ነው። አንድም ቃል ከአንደበታቸው የሰላም ጥሪ አልተላለፈም። የትዕቢት ኩራት ደግሞ ኃጢአት ነው እንዴ! እኔ ዛሬ እናንተም ዛሬ ገብተን ቢሆን እኮ ኖሮ ልንገፋፋ ነበር። ግን አይን የምንተያየው ይቅር ለእግዚአብሔር ሳንባባል እሺ አንተን ያጠፋው ብለው እኔንም ቢወቅሱኝ እና እኔም በወቅሳቸው እንዴት ደስ ባለኝ። ያንን ናፍቀው ነበር። ነገር ግን አይደለም፣ ስልጣን ተቀናቃኝ አይደለሁም። እኔ አገልጋይ ነኝ እንጂ ስልጣንም ጉዳይ አይደለም። ያ ነው የታያቸው አንዱ። እርግጠኛ ነኝ ይሄ ነው አንዱ መከራቸው። ግልጹን እንነጋገር ወገኖቼ። ሁልጊዜ ይሄ ስልጣን ለማን እነ ፈርዖን
አሁን ቅድም በታምረ ማርያም ሲነበብ እንደሰማችሁት እነ ሄሮድስ የስልጣን ነገር ከባድ ነው። ህፃናት ተጨፍጭፈውበታል። ትናንትና ናቡከደነጾር ህፃናቱን ያንን ታላቅ የወርቅ ምስል አስቆሞ ስገዱ ያላቸው እነሱም እምቢ። በኋላ ግን መልአኩን አዘዘላቸውና ከሳት ውስጥ አወጣቸው። እግዚአብሔር የተመሰገነ ይሁን። እኛንም ከሳት ውስጥ ያውጣን። አዎ ይሄንን ስል እነሱን መንቀፍ አይደለም። አይሆንም ይሄ በዘመኑ አነጋገር አምባገነን የሚሉት ነገርም አይሆንም። ነውር ነው። ህዝብን ነው እንጂ ልንመራ የቆም ነው። ህዝብን ልናገለግል ነው እንጂ የተጠራ ነው። ለአገልግሎት ነው እንጂ ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን ይላል ዮሐንስ ወንጌል ማርቆስ ምዕራፍ 10 አገልጋይ ለናንተ አገልጋይ እንድንሆን ነው የተጠራ ነው። ለዚህ ነው እኔ ያወራቸው የቆምኩትም አገልጋይ ነኝ። መቼም ቢሆን ዓላማዬ ብዬም ያዝኩት ነው። ስራዬም ብዬ ያዝኩት ነው። ላገለግል ነው የቆምኩት እና ብዙ መስራት ሲቻል ብዙ ማድረግ ሲቻል በሰለጠነው ዓለም እየኖርን ፖሊስ በመጥራት መፍትሄ የሚገኝ እንዴት ይሆናል? መፍትሄ የሚገኝ አድርገው ለዘላለም ውጭ ቀረን። በፖሊስ በመጥራት እንደውም የዚህን ሀገር ህዝብ የዚህን ሀገር ጎረቤቱን ሁሉ አስጨንቀን ምንም ማይረቡ ህዝቦች ናቸው በመሪ ምክንያት ብዙ ነገር ነው። በጣም በሚያሳዝን ሁኔታ ያው መታየት ነገር ነው። ፖሊስ ይሄንን ነገር ሰብስቦ ይዞ ሲመጣ ዛሬ ውስጥ ብንገባ ስንደባደብ እየነጠቀ ይዞ እዛው ውስጥ ሊከተን ነበር የፈለገው። እግዚአብሔር ይመስገን። Guessing.